بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته إن شاء الله بزارو فيديو ደግሞ ኒቃብ ለባሾች ላይ ያለንን የተሳሳተ እይታ በተመለከተ ይሆናል ማለት ነው። ኒቃብ ለባሾች ወንጀል ሲሰሩ ልክ እነሱ የሰሩት ወንጀል እጥፍ ድርብ እንደሆነ አድርገን ማሰብ ማለት ነው። ይሄ የተሳሳተ እይታ ነው። ኒቃብ ለባሽ ልክ እንደኛው ሰው ናቸው። እንደማትለብሱት እንደናንተው ሰው ናቸው። ሊሳሳቱ ይችላሉ። ወንጀላቸውም ደግሞ ኒቃቡን መልበስ በራሱ ዒባዳ ነው። ወንጀል ሊሰሩ ይችላሉ። እናንተም የምትሰሩት ወንጀል ሆነ እነሱ የምትሰሩት ወንጀል እኩል ነው። እነሱ ላይ እጥፍ ድርብ የሚሆን ነገር የለም። ወንጀል ሲሰሩ እጥፍ ድርብ ይሆንባቸዋል ያለን አላህ Subhanahu Wa Ta'ala የነብዩን ሚስቶች ነው። يا نساء النبي من يأتي منكن بفاحشة مبينة يضاعف لها العذاب ضعفين እናንተ የነብዩ ሚስቶች ሆይ ከናንተ ግልጽ የሆነ ወንጀል የሰራ ወንጀሉ ሁለት እጥፍ ይሆንበታል፣ እጥፍ ድርብ ይሆናል ብሎ ያስጠነቀቃቸው የነብያቶች ሚስቶች ማለትም የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ነው እንጂ ኒቃብ ለባሾችን አይደለም። ኒቃብ ለባሾችን እንደ መልአክ አድርጎ ማሰብ አላህ لا يعصون الله ما أمرهم ويفعلون ما يؤمرون ያላቸው መላእክቶችን ነው እንጂ ኒቃብ ለባሾችን አይደለም። ኒቃብ ለባሾች አላህን ያመጻሉ እንደኛው። እንደውም ያ አልበቃ ብሎ ልክ አንዳንዶቹማ የሆነ ስለ ኒቃብ ከተነሳ የለበሱትስ ምን ሰሩበት መች ሰሩበት ይላል። ምን ይስሩበት? ለብሰውታል፣ ዒባዳ ነው። ከዚህ የዘለለ እንትን እኮ የለውም። በመልበሳቸው ራሱን የቻለ ዒባዳ ነው። አንቺም ሰው አማሽ እሷም አማች ወንጀሉ እኩል ነው። እሷ ላይ ጥፍ የሚሆን ነገር የለም። ስለዚህ ይሄ እይታ መስተካከል አለበት። በቃ የነሱ ወንጀል አግዝፎ ማየት ይሄ በጣም ስህተት ነው። ኢንሻአላህ ኒቃብ ለባሾችን ደግሞ በተመለከተ ለእናንተ ራሱን የቻለ ኢንሻአላህ ቪዲዮ ሰራለሁ። ማስተካከል ያለባቸው ነገር። ሰላም አለይኩም።